ዶሮውን እኔ ነኝ ሙሉ ለሙሉ የሰራሁት ማለት ይቻላል። ማምን ልቅዳልሽ ላንቺ ጠጅ ሰካራ ጠጅ እሺ ላሎት ችግር ለምን አበላሻለሁ? እዩ ፕሊዝ ብታር ገዙ ወራት ሰርክን አብትጫወትባት ተበላሽ ሰርክን አብትጫወት እንዴ ነው እባክሽ ያበረ ነው ሽታው ተ ቤተሰብ እንኳን አደረሳችሁ። እንግዲህ ያው ወጥ ስራ ላይ ነኝ እኔ ነኝ የምሰራው። በጣም እየሰራሁ ነው። አልቻለችም እሷ ወገቧን አሟታል። እኔ ነኝ እየሰራ ያለሁት። በጣም እየሰራ ነው። በእምነት እንደምታዩት በጣም እየሰራ ነው። አንተም እየሰራ ነው። እዚህ ወጥ ወጥ አልሰራም። አትችልም። እኔም እኮ እየሰራሁ ነው። ጎበዝ ስቶፍ ይዘሃል። ጎበዝ ታርግ ሰራለ። እኔ እየሰራሁ ነው። እኛ ይሄን የሰራሁት ታዲያ በመለክሱ ነው የሰራው። መሰከረልኝ ነው በስልክ በሁለት ስልክ ነው የምትጫወተው? አዎ በሁለት ስልክ ነው። ራቸው ግን አጭር ነው። ኧረ እባክህ የኔ አይ ቂጡ ይዟል። በቃ አታበላሽ። ቂጡ ይዟል። በቃ ኧረ ወይ እኔ አይደለሁ ታዲያ እስካሁን ያማሰርኩት እና እዚህ አሁን ለካሜራ ሰላም ልበላችሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። እንኳን አደረሳችሁ። አገር ውስጥም አገር ውጭም ለብርሃነ ትንሣኤው አደረሳችሁ። ዛሬም የሚወዱት ጀምሩ፣ ላይክ ሰብስክራይብ አድርጉ። እንደምታዩት ዛሬ እንግዲህ አብረን ዶሮ ወጥ እንሰራለን ማለት ነው። ምንም አላገኘሁም። ከሌሊቱ 11 ሰዓት ነው። አልተኛውም እንቅልፍ አይኔ ሁሉ እና ደስ ይላል። ግን በጣም ነው ደስ የሚለው እና በድጋሚ እንኳን አደረሳችሁ ላለውኝ ስራዬን ጨራርሻለሁ። አሁን ሻወር ወስጄ እተኛለሁ። ምን እንደሰራው ላሳያችሁ። ዳቦ ደፍቻለሁኝ ያና እዚህ ዳቦ ደፍቻለሁ። እናንተ ደግሞ አቀቀብ ታወጣላችሁ። መቼም እንጀራ ጋግሬ ጨረስኩኝ። እንጀራ ጋግሬ ጨርሻለሁ። አሁን የት ልውሰዳችሁ? ይርካል ላሳያችሁ እንዴት እንደተኛ ማለት ነው። አብረን ነው የምንሰራው። ትቼሽ አልተኛም ብሎ ነበር ግን ቃሉን አፍርሷል። በጣም የደከመኝ በነገራችን ላይ በስማ እና ይርጋል ላሳያችሁ ተኝቶ ካሜራው እንዴት ላዞር ይታያችሁ
እኔ ውጭ ላይ ነው እየሰራ ያለሁት ላሳያችሁ። አሁን ዘይት በስቷል ትላለች። ምንም ታውቁኛል። ይሄውና ዘይቱ ግን እየቆየ ነው የሚመጣው። በ5 አመቴ ማለት ነው። በ5 አመቴ ነው ለዚህ የበቃው ትላላችሁ። ለመጀመሪያ ጊዜ በ5 አመቴ የፋሲካ በዓል ሳከብር እና በጣም ደስ ይላል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን ደህና ነን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኦርቶዶክስ እምነት ተከታዮች በሙሉ በአገር ውስጥም በዓለም ውስጥም ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? በዓልን እንግዲህ በዚህ ሁኔታ ጀምረናል። እኔና ብሌን ሰላም ባያችሁማ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ለመላው የክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ። ሀገር ውስጥም ሀገር ውጭም ያላችሁ እንኳን አደረሳችሁ እንላለን። እንዴት ናችሁ? ደህና ናችሁ ወይ? በዓል እንደዚህ ሞቅ ተበቀበለ እያከበርን ነው። እንቅልፍ ይመጣል። እንግዲህ ሌሊት ነው ቁጭ ብዬ ነው ያደረኩት። ጥላይ ነው ታብረገ እኔ ራሱን ሳንተኛው ታይ እንጂ እንደዚህ ማለት አግዞኛል። አዎ አግዣታለሁ። ዶሮውን እኔ ነኝ ሙሉ ለሙሉ የሰራሁት ማለት ይቻላል። እኔ ነኝ ያገዝኳት። ስላችሁ ያው አንገት በመጠስ እኔ ነኝ እና እንግዲህ ለመብላቱ ተሳትፌያለሁ። ይኸው እንግዲህ አሁን ገና ልንበላ ነው። እንዴት ናችሁ? በዓል እንዴት ነው? ዛሬ ሁላችሁም ደህና ናችሁ? ሁላችሁም ሰላም ናችሁ? በስደትም ያላችሁ በዓል ከእናንተ ጋር እንዴት ነው? እኛ ጋር እንግዲህ እንደዚህ አድርገን ለማሳለፍ ሞክረናል። እሺ ቤተሰብ በዓልን እንግዲህ እኛ በዚህ ሁኔታ ጀምረናል። በዓል ልንጀማምረው ነው። በጠዋቱ እንደዚህ ሞቅ ሸብረቅ ብለን መጥተናል እና እንዴት ነው? በነገራችን ላይ ባለፈው የመጀመሪያችን አዲስ ዓመት አከበር፣ ሲቀጥል የመጀመሪያችን ገና አከበር። አሁንም ከተለያየም በኋላ የመጀመሪያችን ፋሲካ የትንሣኤውን በዓል አብረን እያከበርን ስለሆነ በጣም ደስተኛ ነን። ደስ ብሎናል። እውነት ነው የምላችሁ። እንግዲህ እሺ ቤተሰብ እንግዲህ በእንደዚህ ሁኔታ ጀምረናል። ማምን ልቅዳልሽ አንቺ ጠጅ ሰካራ ማለት ነው። እና እንዴት ናችሁ? ወላሂ ደህና ናችሁ ወይ? እኛ እንደምታዩን እንግዲህ እንደዚህ እያከበርን ነው። እግዚአብሔር አምላክ እናንተንም ሀሳብ ሞልቶላችሁ ለሀገራችሁ በቅታችሁ ከምትወዷቸው ቤተሰቦቻችሁ ጋር በሰላም ለማክበር ያብቃችሁ። በጣም ነው የሚከፋው አውቃለሁኝ በዚህ ሰዓት እና ከቤተሰብ ጋር ለመሆን በቃ ስደት ላይ ሆኖ ማሳለፍ በዓል በጣም የሚከፋው አውቃለሁ ስሜቱን እና ግን ያልፋል። አይዞን በርቱልኝ። እናንተም ደግሞ ወደ ሀገራችሁ ገብታችሁ ለማክበር ያውቃችሁ እላለሁ። በተረፈ መልካም በዓል ይሁንላችሁ ለሁላችሁ። እንብላ እንግዲህ መልካም በዓል ይሁንላችሁ። በዓሉን እንግዲህ ብቸኛ መሆናችሁ የምታሳልፉ ካላችሁ ነገን ተስፋ አድርጋችሁ ደስተኛ ሆናችሁ የዛሬ እንድታሳልፉ እንመክራችኋለን። ነገ ሌላ ቀን ነው፣ የተሻለ ቀን ነው። እንወዳችኋለን ሁላችሁንም። እሺ
እንግዲህ መጀመሪያ ላንቺን የማቆርሰው እሺ፣ ላጎርስ ችግር ነው። የባል ጉርሻ መቼም አንድ ጉርሻ ለምሳ ይበቃል።